ስለተዋወቋችሁ ደስተኛ ነኝ። በጣም ደስ ይላል። አብረን በመሆናችን ለዚህ ቀን በመብቃታችን በጣም ደስ ብሎኛል። ስላወቋችሁ በጣም ደስተኛ ነኝ። እኛም በጣም ደስ ብሎናል። አዎ በእርግጥ በጣም ደስ የሚል ቀን ነው። እናም አብረን በመሆናችን በጣም ደስተኛ። የሆነ ሚስጥር ልንገርህማ፣ ሴቷን ጓደኛችንን አፍቅሬያታለሁ። እንዴት ልንገራት? መጀመሪያ ተረጋጋና አትቸኩል። በጣም ወድሽ የኔ ውድ፣ አንቺ ስትኖሪ ህይወቴ ምን ያህል እንደሚያምር ታውቂዋለሽ። አንተም ለኔ ትልቅ ስጦታዬ ነህ። አብረን መሆናችን ብቻ በቂዬ ነው ውዴ። የኔ ፍቅር፣ ምነግርሽ ነገር አለኝ። ጓደኛዬ እንደሚወድሽ ነገረኝ። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ታካፍላችሁ እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። እሺ ታሪኩ ይሄ ነው። ሪሌሽንሺፕ ይላል። ሰላም ፋም፣ ትንሽ ነገር ገጠመኝ። በእህትነት በወንድምነት እንድታማክሩኝ ነበረ። በስራ አጋጣሚ ብዙ ሰዎች ጋር ተዋወቅኩኝ። እዛ ስራ ቦታ ስፔሻሊ ከሁለት ሰዎች ጋር ቅርበት ነበረኝ። እርስ በርስ አብሮ አደግ ጓደኛሞች ናቸው። ከአንዱ ጋር ጀስት በኖርማል ከአንዱ ጋር ደግሞ እርስ በርስ በጊዜ ሂደት ተዋደድን። ከምታስቡት በላይ ተፋቀርን። ግን ሰሞኑን ዘጋኝ። ከዛ ምን እንደሆነ ለማወቅ ሞከርኩ። ማታ ደውሎ ያኛው ልጅ ከኔ ፍቅር እንደያዘው እና በአካል የት አግኝቻት ፍቅሬን ልግለጽላት ብሎ እንዳማከረው ነገረኝ። እናም ደግሞ እኔና አንቺ እንደምንኖር አልነገርኩትም። አንቺም እንደዛው ለጊዜው ፕራይቬት ይሁን ስለተባባልን፣ ግን በቃ ምን አባቴ ላርግሽ፣ እሱ እንዲጎዳ አልፈልግም። ከኔ ጋር እናቋርጥ በቃ ከሱ ጋር ሁኚ ብሎ ማታ አለቀሰ። በጣም ደነገጥኩ። አንደኛ ነገር ለዛ ልጅ የሰጠሁት ምንም ተስፋ የለኝም። ግንኙነታችንን በቅርብ ለሁሉም ለመናገር ስላሰብን አያውቅም ነበር። ግን በቃ ግራ ገብቶኛል። ይሄ ፍቅር ነው? ራስ ወዳድነት ኦር ጓደኝነትን አስበልጦ መውደድ? እኔስ ፍቅራችንስ ደግሞ ትንሽ ለኔ ፍቅር ካለሽ አታስቀይም ይለኛል። ልንገረው ስለኛ ስለው ደግሞ ከሱ ጋር እንጣላለን ይለኛል። ምን ላድርግ ይላል ታሪኩ። ወደ ኮሜንት ታሪኩ ይሄ ነው። የተሰጡ ኮሜንቶችን እስኪ እናያቸው። እናንተም የተሰማችሁን ሀሳብ መስጠትበት ደስ ይለኛል እና ይመቻችሁ።